ኮሮና ቫይረስ ወይንም ኮቪድ-19 በድጋሚ መጥቷል። የመድኃኔ ዓለም ቤተክርስቲያን በግብረ ኃይል ፈርሷል። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ባዳድ ሁለት ወሳኝ የሆኑ መረጃዎች ተመልሼ መጥቻለሁ። ስለ ኮቪድና ስለ እየፈረሰው በጅጅጋ ያለው ቤተክርስቲያን ነው የምናየው እና የራሳችንን ሀሳብ እንሰጥበታለን። ለዚህ ቻናል አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ወደ መረጃዎች እንለፍ። ኮሮና ቫይረስ ወይንም ኮቪድ-19 በድጋሚ መጥቷል። የዩኤስኤ ቱዴይ ዘገባ እንደሚያሳየው የኮቪድ-19 የበጋ ወቅት ስርጭት ወይንም ሰመር ዌቭ በአሜሪካ በድጋሚ በከፍተኛ ሁኔታ ማገርሸቱ ተነግሯል። የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል የሆነው ሲዲሲ መረጃ እንደሚያሳየው በአሁኑ ወቅት በአገሪቱ ውስጥ ባሉ 47 ግዛቶች ላይ የኮቪድ-19 ስርጭት በከፍተኛ ሁኔታ እየጨመረ እንደሚገኝ አስታውቋል። ታዲያ ለቫይረሱ ስርጭት መጨመር አዲስ ምክንያት ናቸው የተባሉት የኮቪድ አዳዲስ ተለዋዋጭ ዝርያዎች መከሰት፣ የአየር ሁኔታና የሰዎች ጥንቃቄ ጉድለት እንደሆነም ተነግሯል። ታዲያ ኮቪድ-19 በምድራችን ላይ ከተከሰተ በኋላ ሙሉ በሙሉ አልጠፋም። ይልቁንስ መልኩንና ዝርያውን እየቀያየረ እዚህ ደርሶ ነገር ግን አሁን ላይ በተለይ በአሜሪካም በከፍተኛ ሁኔታ ስርጭቱ እየጨመረ መምጣቱን የተነገረው። ጥንቃቄ ማድረግ ያስፈልጋል ማለት ነው። ወደ ሀገራችን ገብቷል ወይስ አልገባም? ገና የወጣ መረጃ የለም። አንዳንድ ምልክቶች እንዳለ ኮሮና ምን ያክል አስከፊ እንደሆነ አብዛኞቻችን እናውቀዋለን። ምክንያቱም ብዙ ሰዎች እንዲያልቁና እንዲሞቱ ያደረገ በሽታ በጣም ክፉ ከሚባሉ በዘመናችን ያየናቸው አስከፊ ከሚባሉ በሽታዎች አንዱ ነው። ምናልባት ጥንቃቄ ብናደርግ ወደ ሀገራችን ከገባም ምን ማድረግ እንዳለብን በጊዜው መግለጫ የሚሰጡበት ሊኖር ስለሚችል ፈጣሪ ምሕረት እንዲልክልን እመኛለሁ። መድኃኔ ዓለም ቤተክርስቲያን በግብረ ኃይል ፈርሷል። አሳዛኝ የተባለ ዜና ከጅጅጋ ተሰምቷል። በሶማሌ ክልል ጅጅጋ ከተማ የሚገኘው የመድኃኔ ዓለም መቃኞ ቤተክርስቲያን መፍረሱን የሶማሌ ሀገረ ስብከት አስታውቋል። ቤተክርስቲያኑ እንዲሰራ ለሚመለከተው የመንግስት አካል ጥያቄ ማቅረብ ከተጀመረ ዓመታት ያስቆጠሩ ቢሆንም ይኸው ቤተክርስቲያን በዛሬው ዕለት በግብረ ኃይል መፍረሱን ሀገረ ስብከቱ አስታውቋል። የቤተ ክርስቲያኑ የቦታ ጥያቄ በርካታ ጊዜ የቆየ ቢሆንም አግባባዊ ምላሽ ከመስጠት ይልቅ በግብረ ኃይል እንዲፈርስ ተደርጓል ሲል ሀገረ ስብከቱ ድርጊቱን የሚያሳይ ቪዲዮ በገጹ ላይ አጋርቷል። በተጨማሪም የሚመለከተው አካል አስቸኳይ የተባለ መፍትሄ እንዲሰጥበት ሀገረ ስብከቱ ጥሪውን አቅርቧል። እንደሰማችሁት በጣም የሚገርምና የሚያሳዝን ነው። ምን የሆነው እንዳለ ዘመኑ ነው ወይስ ህዝቡ ወይም ሰዎቹ ናቸው የከፉ? ጊዜ የሚመልሰው ይሆናል እና ፈጣሪ ምሕረቱ እንዲልክልን ልቦናችን እንዲያበራልን ማስተዋል እንዲሰጠን ከመመኘት ይልቅ ሌላ ምለው የለም። ምክንያቱም ብዙ ነገር እየተቀጠለ በክርስቲያኖች ላይ የሚፈጸመው ግፍ ከዚህ በፊት እንደምታውቁት ነው እና በጣም ነው የሚያሳዝነው። ይህንን ቢታረም ለዛሬ ወሳኝ ያልኳቸው መረጃዎች እነዚህ ናቸው። በሌላ ጊዜ እስከምንገናኝ በሰላም ቆዩልኝ። ሰላም ለሀገራችን፣ ሰላም ለሰዎች ሁሉ እላለሁ። አመሰግናለሁ። መልካም ቀን ይሆንላችሁ።